ዛሬ ሙሽራዋን እንደምትጠብቅ ሙሽሪት ልቤን ለአንተ አዘጋጅቼ እጠብቃለሁ። እርሱ የእኔ ሙሽራ ታላቅ ጌታ ነው፣ ሰማይ ይይዘው ዘንድ አይቻለውም። ሱራፌል ፊታቸውን ሸፍነው ቅዱስ 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 ይሉታል። ይህ ታላቅ ጌታ የእኔ ሙሽራ ነው። መዝሙራት ሁሉ የሚዘምሩለት፣ ዙፋናት ሁሉ የሚሰግዱለት። በብርሃኑ ፀሐይ ትጋረዳለች። ይህ ታላቅ ጌታ ግን የእኔ ሙሽራ ነው። የሚሰጥ ለዓለም ሕይወት ሌሎች እንዴት እንደሚሰግዱለት በማሰላሰል ልቤ ትጠማለች። ለዚህ በቂ ጊዜ ለሌላቸው ለእናንተ እርሱ በደጃችሁ ቆሞ በራቸውን ይመታል። ራሴን በትሕትና ዝቅ አድርጌ ለጌትነቱ በማስገዛት ወደ ልቤ እንዲገባ ጋብዘዋለሁ። ወጥቼም እቀበለዋለሁ። ጌታ ግን ከትቢያ ያነሳኛል፣ እንደ ሙሽራውም በአጠገቡ ቁጭ እንድል ይጋብዘኛል። በልቤ ውስጥ ያለውን ሁሉንም ነገር እንድነግረው ይጠይቀኛል። በቸርነቱ ተበረታትቼ ራሴን በደረቱ ላይ አድርጌ የሕይወቴ ምስጢር ሁሉ እነግረዋለሁ። ከሁሉ አስቀድሜ ለማንም ያልነገርኩትን እነግረዋለሁ። ከዚያ ስለ ቤተ ክርስቲያን ፍላጎቶች፣ ስለ ኃጢአተኛ ነፍሳት ምሕረቱን እጅግ ስለሚሹ እነግረዋለሁ። ነገር ግን ጊዜው ይሮጣል። ኢየሱስ ሆይ መሄድና እንዳከናውናቸው የሚጠበቁብኝን ሥራዎች መስራት አለብኝ። የሕይወት ቃል ደስታ የሚሰጥ እርሱ ነው። የዓለም ሁሉ ቤዛ እርሱ ነው። በደሙ የገዛ እርሱ ነው። የዓለም ሁሉ ቤዛ እርሱ ነው። በደሙ የገዛ ቅዱስ ቁርባን ቅዱስ ቁርባን የኢየሱስ ሥጋና ደም የሚሰጥ ለዓለም ሕይወት የሚሰጥ